ቁርአን ስቀራ ድምጼ አያምርም ብለህ የምታስብ ከሆነ ወይም ደግሞ ድምጽህን ለማሳመር ጥረት እያደረክ ከሆነ አለያም ደግሞ የራስህን የድምጽ ቅላጼ ማግኘት ከብዶህ ምን ማድረግ ግራ ገብቶ ከሆነ ይህ ቪዲዮ ለነዚህ ሁሉ ጥያቄዎች በአላህ ፍቃድ ምላሽ ይሆናል ብዬ አስባለሁ። ከዚህ ቪዲዮ መጨረሻ ላይ ደግሞ አላህ የሰጠህ ስጦታ እንዳለ ሆኖ ድምጽህን ግን የራስህ ድምጽ እንዴት አድርገህ ቅላጼ የራስህ ቅላጼ እንደምትፈጥር የምጠቁምህ ይሆናል። ከዛ በፊት ግን በዚህ ዙሪያ ላይ አንድ የተሳሳተ አመለካከት አለ። አላህ ልዩ ተሰጦ ከሰጣቸው ሰዎች ውጭ ሌሎቹ ድምጻቸውን ማሳመር አይችሉም። እነዚህ ሰዎች ብቻ ናቸው ቁርአንን በአማረ ድምጽና ደስ በሚል ቅላጼ ማንበብ የሚችሉት ተብሎ ይታሰባል። ነገር ግን ይሄ የተሳሳተ አመለካከት ነው። ማንኛውም ሰው ምንም አይነት ድምጽ ይኑረው ቁርአንን አሳምሮ ማንበብ ይችላል። ይሄንን ስል አንዳንዶቻችሁ ድምጼን እንኳን አልሰማኸውም እንኳን ሌላ ሰው ሊሰማው አይደለም እኔ እንኳን ደግሜ ሲሰማው በጣም ነው የሚያስጠላኝ ልትሉ ትችላላችሁ። አንድ የምላችሁ ነገር ቁርአንን በአማረና በተዋበ ድምጽ ማንበብ የማይችል ማንኛውም ሰው የለም። አንድ ነገር ብቻ ይለየናል፣ የተግባር ሰው መሆንና የአለመሆን ምክንያት ብቻ። የተግባር ሰው ማለት ምን ማለት ነው? አንደኛ የተማረ፣ ሁለተኛ አቅሙን የሚያውቅ፣ ሶስተኛ ኢስቲቃማ ያለው ወለም ዘለም የማይል የጀመረውን ነገር ጫፍ የሚያደርስ የማይሰለች ማለት ነው። አራተኛ ልምምድና ጥረት የሚያደርግ ጠንካራ ሰው ማለት ነው። በተቃራኒው ደግሞ የተግባር ሰው ያልሆነ ብሎ ማለት የመጀመሪያው ዘረጦ ማለት ነው። ዘረጦ መቼም ቢሆን መልመድ አይችልም ማንኛውንም ነገር። ምኞት ላይ የተገደበ ሰነፍ፣ ወደ ተግባር የማይገባ የማይለፋ የማይጥር ነው ዘረጦ ብሎ ማለት። ታዲያ የተግባር ሰው ቁርአንን በአማረና በተዋበ ድምጽ ያነባል ስንል እንደነ ትላልቆቹ ኢንተርናሽናል ቃሪዎች እንደነ ሼኽ አብደልባሲጥ፣ እንደነ ሚሻር አልዓፋሲ፣ እንደነ ሼኽ ሱደይስ፣ እንደነ ማሂር፣ እንደነ መሐመድ አዩብ ልክ እንደነሱ ያነባል ማለት ነው? አዎ ሊያነብ ይችላል፣ ላያነብም ይችላል። ግን እነዛ አሁን የጠቀስኩላችሁ ቃሪዎች የራሳቸው የድምጽ ቃና፣ ዜማ እንዲሁም ደግሞ የራሳቸው ቅላጼና ጠንካራ የሆነ ድምጽ ያላቸው ድምጻቸውን መቆጣጠር የሚችሉና የት ቦታ ላይ ከፍና ዝቅ ማለት እንዳለባቸው የሚያውቁ የሆኑ ቃሪዎች ናቸው። ይህም ደግሞ ከአላህ የተሰጣቸው የሆነ ልዩ ስጦታና ተሰጦ ነው። ይህም አሁን የጠቀስኩላችሁ ነገር በሙሉ በልምምድና በጥረት የሚመጣ ነገር ላይሆን ይችላል፣ ከአላህ የሚሰጥ የሆነ ስጦታ ሊሆን ይችላል። ሆኖም ግን እነዚህ ቃሪዎች ከአላህ በተሰጣቸው ስጦታ አይደለም ይህን የመሰለ ቂራአት የሚቀሩት፣ ይልቁንስ የተግባር ሰው በመሆናቸውና ጥረትና ትግልን ስላከሉበት ነው። ስንትና ስንት ወንድሞች እኮ አሉ ጥሩ ድምጽና የተዋበ ቆንጆ የሆነ ድምጽ እያላቸው ነገር ግን ቁርአንን አስተካክለውና በአማረ ድምጽ ማንበብ የማይችሉ። ይህም የሆነው ለምን ይመስላችኋል? ስላልታገሉና ጥረት ስላላደረጉ ብቻ ነው። ስለዚህ ጥረትና ስጦታ የሚባለውን ነገር በአንክሮ ልንለየው ይገባል። በተለይ ጥረት የሚባለው ነገር ላይ ፎከስ ልታደርጉ ሪከመንድ አደርጋለሁኝ። ስጦታ በጥረትና በልምምድ የሚመጣ ነገር አይደለም። ነገር ግን ድምጽን ማሳመር በጥረትና በትግል የሚመጣ የሆነ ነገር እንደሆነ ግን አምናለሁኝ። ታዲያ ወደ ዋናው ርዕሳችን እንዴት ነው በአማረ ድምጽ ቁርአንን ልናነብና ልናሳምር የምንችለው? የራሳችን የሆነ ድምጽና ቅላጼስ ሊኖረን የሚችለው እንዴት ነው? መልካም፣ ይህንን በአላህ ፍቃድ በ5 ደረጃዎች ተንተነን የምንመለከተው ይሆናል። እነዚህን ደረጃዎች ስቴፕ ባይ ስቴፕ ደረጃ በደረጃ እስከ መጨረሻ ድረስ ግን መከታተል ይኖርባችኋል። ምክንያቱም ይሄንን ደረጃ መከተል ወሳኝና ኢምፖርታንት ስለሆነ። የመጀመሪያው ደረጃ መሰረታዊ የሆነ የተጅዊድ ትምህርትን ልታዳብርና ልትማር ይገባሃል። ድምጼን እንዴት ነው የማሳምረው ከማለትህ በፊት ትክክለኛ የሆነ የተጅዊድ አቀራር ሊኖርህ ይገባል። ከዛ በኋላ ነው ስለ ድምጻችን ውበት ልናስብበትና ልንጨነቅበት የሚገባው። በርካቶች የቁርአን አቀራራቸውና ተጅዊዳቸው የተበላሸ ሆኖ ሳለ ነገር ግን ድምጻቸውን ለማሳመር ሲጥሩና ሲታገሉ ይስተዋላል። ይህ እንደኔ አመለካከት ከንቱ የሆነ ልፋት ነው። ይልቁንስ ትክክለኛ የሆነ የተጅዊድን አቀራር እስከቀራህ ድረስ ድምጽህ እያማረና እየተዋበ ይመጣል። ስለዚህ ያለ ተጅዊድ ትክክለኛ የሆነ ድምጽና ቅላጼ ልናገኝ አንችልም። ስለዚህ የመጀመሪያው ደረጃ ቁርአናችንን አሳምረንና ድምጻችን እንዲያምር ከፈለግን ተጅዊድ የተላበሰና በተጅዊድ የተሞላ ቂራአት ልንቀራ የግድ ይለናል። በዚሁ አጋጣሚ ቁርአኔንና ተጅዊዴን አሳምሬ መቅራት እፈልጋለሁ የምትሉ እህትና ወንድሞች በዚህ ስልክ ቁጥር አልሂዳያ ኦንላይን ቁርአን ማዕከል እያላችሁ ብትደውሉ ቁርአናችሁን በተወሰነው ቀናቶች ውስጥ ልታስተካክሉ ትችላላችሁ። በሁለተኛ ደረጃ ማዳመጥ። ድምጹን ስትሰማው ደስ የሚልህና ወጥ የሆነ አቀራር የሚቀራን ቃሪ ሁልጊዜ ማዳመጥ።
ይበልጥ ደግሞ አንተ የምታውቀውን ሱራና ቀለል ያሉ ሱራዎችን የሚቀራ የሆነ ቃሪ ከሆነ በጣም ደጋግመህ ማዳመጥን አብዛ። እዚህ ጋር ከኔ ድምጽ ጋር ታዲያ የሚመሳሰልና ከኔ ድምጽ ጋር የሚሄድን ቃሪ እንዴት ነው መምረጥ የምችለው የሚለውን ጥያቄ መጨረሻ ላይ የምናነሳው ይሆናል። ሶስተኛ ደረጃ ላይ ደርሰናል። የሶስተኛው ደረጃ ደግሞ ምንድነው? ቃሪው ጋር አብሮ መቅራት። ይህን ስናደርግ ታዲያ ምንድነው ማድረግ ያለብን? በጎን ቁርአናችንን ከፍተን እየቀራን በጎን ደግሞ የቃሪውን ድምጽ መክፈት ይኖርብናል። ቃሪው እየቀራ ታዲያ ድምጹን ከፍ ሲያደርግ እኛም ከፍ እናደርጋለን፣ እሱ ዝቅ ሲያደርግ እኛም ዝቅ እናደርጋለን። ሲያቆም የሚያቆምበት ቦታ እየተከታተል እናቆማለን። አራተኛ ደረጃ እንግዲህ ማዳመጥ ብለናል። ከዛ በመቀጠል አብረን ከቃሪው ጋር ቀርተናል። አራተኛ ድምጻችንን ሪከርድ ማድረግ። ያንኑ የተለማመድነውን ወይንም ደግሞ ያዳመጥነውን ሱራ የሸመደድናትን ሱራ ድምጻችንን ሪከርድ ማድረግና እየቀዳን ማዳመጥ። ከዛም በመቀጠል ይሄንን ሪከርድ ያደረግነውን ድምጻችንን ከቃሪው ጋር አሁንም እያስተያየን እያደማመጥን ማለት ነው። ጎን ለጎን የትኛው ቦታ ላይ ነው የተሳሳትኩት፣ የትኛው ቦታ ላይ ነው ከፍ ሲል እኔ ዝቅ ያልኩት እያደረግን ኮምፔር ማድረግ ማነጻጸር ማለት ነው። አምስተኛውና የመጨረሻው መተግበርና መቀየር ይላል። መተግበርና መቀየር ምንድን ነው? እስካሁን ስንለማመደው የነበረውን ሱራ ወደ ሌሎች ሱራ ላይ አምጥተን እኛ ሌላ ሱራ ላይ መቀየርና መለማመድ፣ እሱ ሲቀራው እንደነበረው አድርገን እየተለማመድን እኛ ወደ ራሳችን መቀየር ማለት ነው። ለምሳሌ እኛ የተለማመድነው ከቃሪኡ ጋር ሱረቱል ካህፍን ከሆነ በዛው የቂራአት ስታይል በዛው ቅላጼና በዛው ድምጽ ደግሞ ወይ ሱረቱል በቀራን ወይንም ሱረቱ አሊ ዒምራንን የተለያዩ ሱራዎችን እኛው በራሳችን ደግሞ እንሞክረዋለን ማለት ነው። መቀየር የሚለውስ ምንድን ነው? መቀየር የሚለው እኛ ይሄንን ቃሪ እየሰማን እንግዲህ ከተለማመድን በኋላ ይሄንን ሁሉ ቃሪ አዳምጠን ድምጻችን ከተዋሃደና ከተስተካከለ በኋላ ወደ ራሳችን የሆነ ቅላጼ የራሳችን የሆነ ቅላጼ ማለት ነው መፍጠርን መሞከር። እንግዲህ ወንድሞቼ እነዚህን 5 ደረጃዎች ደረጃ በደረጃ በመከተል ማለት ነው ቁርአናችንንና ድምጻችንን ማሳመርና የተዋበ የሆነ ቂራአትን መቅራት እንችላለን ነው የምላችሁ። ሌላ አንድ ወሳኝ የሆነ ጥያቄ አለ። ከራሳችን ድምጽ ጋር የሚስማማ የሆነ ቃሪን እንዴት ነው መምረጥ የምንችለው የሚል ጥያቄ ነው። እንግዲህ ወንድሞቼ ከኛ ድምጽ ጋር ተስማሚ የሆነ ቃሪን ለመምረጥ አሁን የሚከተሉትን ደረጃዎች ልንከተል የግድ ይለናል። አንደኛ በተደጋጋሚ ማዳመጥ የምንወደውን ቃሪ እና ብዙ የሆነ የድምጽ ቅጂ ያሉትን የሆነን ቃሪ መምረጥ ነው። ሁለተኛ በጣም የተረጋጋና ዝግ ብሎ የሚቀራ የሆነን ቃሪ ባንመርጥ የተሻለ ነው። ይልቁንስ መካከለኛና ትንሽ ፍጥነት ያለውን ቃሪ ብንመርጥ የተሻለ ነው። ይህም በልምምድ ጊዜ ብዙ ሳንቸገርና ቶሎ ብለን በፍጥነት እንድንለምደው ያደርገናል። ሶስተኛና ዋነኛው የሆነ ነገር ምንድነው? የኔ ድምጽ ምንድነው ብላችሁ አስቡ። ድምጻችሁ ወፍራም ከሆነ ድምጹ ወፍራም የሆነ ቃሪ ምረጡ። ድምጻችሁ ቀጭን ከሆነ ደግሞ ቀጭን የሆነ ድምጹ ቃሪ የሆነ ሰው ምረጡ። የእናንተ ድምጽ ቀጭን ሆኖ ወፍራም የሆነ ቃሪን እቀራለሁኝ ወይንም እሱን አስመስላለሁ ብላችሁ የምትሞክሩ ከሆነ በጣም አዳጋች ነው የሚሆነው። አራተኛ የተለያየ የድምጽ ቃና የሌለው ቃሪ ቢሆን የተሻለ ነው። ምን ማለት ነው? አንድ ሱራ ላይ በሌላ ድምጽ ወይንም በሌላ ቅላጼ የሚቀራ ሌላኛው ሱራ ላይ ደግሞ በሌላ ድምጽ የሚቀራ ከሆነ ለኛ አዳጋች ነው የሚሆነው። ይህ ችግር ኑሮ ሳይሆን እኛ ለመለማመድ ስናዳምጠው አንዱን ሌላኛው ትዝ ስለሚለን በጣም ነው የምንቸገረው። ስለዚህ ወጥ የሆነ ድምጽ በአንድ ድምጽ ብቻ የሚቀራ የሆነን ቃሪ ብንመርጥ የተሻለ ይሆናል። አምስተኛ በጣም ብዙ ቅላጼ የማያበዛና ዜማ የሌለው የሆነ ቃሪን ብንመርጥ በጣም የተሻለ ነው። ይልቁንስ ጥርት ያለና ቀጥ ያለ የሆነ ቂራአትን የሚቀራ የሆነ ቃሪ ልንመርጥ ይገባል። በኔ በኩል አሁን የጠቀስናቸውን ነገራቶች ያግዟችኋል ብዬ የማስባቸውን የተወሰኑ የሆኑ ቃሪዎችን ልጠቁማችሁ። የመጀመሪያው ሰዓድ አልጋሚዲ፣ ሁለተኛ الشيخ شريم፣ الشيخ علي جابر፣ ሼክ አብዱልባሪ አሱበይቲ፣ الشيخ الخصري እንዲሁም እኔ በጣም የምወደውና ደስ የሚለኝ ቃሪ የመጨረሻው الشيخ መሐመድ አዩብ። እንግዲህ እነዚህ እንደ ጥቆማ ነው ያነሳናቸው። ሌሎችም የሆኑ ቃሪዎች አሉ ቆንጆ የሆነ ድምጽ ያላቸው፣ እናንተ መምረጥ ትችላላችሁ ማለት ነው። እንግዲህ እህት ወንድሞቼ ለዛሬ ይዤላችሁ የመጣሁት ፕሮግራም ይሄንን ይመስላል። ፕሮግራሙ ወዳችሁት ከሆነና ተመችቷችሁ ከሆነ ለእህቶችና ለወንድሞች እንዲደርስ ላይክ፣ ሼር ማድረግ እንዳይረሳ። ለቤቱ አዲስ ከሆናችሁ ደግሞ የሰብስክራይብ በተኗን መጫን ግዴታና ዋጅብ ነው ማለት ነው።
በቀጣይ ደስ በሚሉ ሌሎች ቪዲዮዎች እስከምንገናኝ ድረስ የአላህ እዝነት በረከቱ ትሩፋቱ ከናንተ ጋም ከኛም ጋር ከሁላችንም ጋር አይለይን ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።